ሰላም ቤተሰብ እንደምን አላችሁ? እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ተወዳጅ ቤተሰቦች። ትናንትና በተለያዩ ሶሻል ሚዲያዎች ላይ ሲዘዋወር የነበረ የዩቲና ጉዳይ ምንድን ነው? እውነት ነው ወይ? እንደኔ ደግሞ እኔ እንዳየሁት እንደተረዳሁት ከሆነ ደግሞ የተወሰነ ነገር እላችኋለሁ። እናንተም ደግሞ ከዚህ ይሄን ነገር አይታችሁ የራሳችሁን ሀሳብ መስጠት ትችላላችሁ። እንደኔ ሀሳብ እንደኔ እይታ ሰው እቺ ልጅ ሚዲያ ላይ ነው ያለችው፣ የተለያዩ ስራዎችን እንደምትሰራ እናውቃለን። እምነቷን ቀይራ ነው ወይም ደግሞ ቀየረች የሚያስብል ወይም ደግሞ ሊያስብል የሚችል ነገር ምንም ነገር አላየውም። ምንም ማረጋገጫ የለም። አንዳንዶች እርግጠኛ ሆኖ ነው እምነቷን ቀይራለች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ገብታ ጥምቀት እንደተደረገላት ሁሉ አድርገው እያወሩ ነው። እስከ ክርስትና ስሟ ወለተ ጻድቅ ምናምን እያሉ ሁሉ ነበረ። ደስ ይላል። ምኞታችሁ ቢሆን ማንም አይጠላም። ምክንያቱም ሰው የራሱን ነገር ስለሚወድ ወይም ደግሞ ይድንበታል ብሎ ያሰበውን ነገር ቢሆንልኝ ብሎ ይመኛል። በየትኛውም እምነት ውስጥ ሆነን ወደ እኔ ብትመጣ ወደ እኔ ቢመጣ እኔ የማምነውን እምነት ቢያምን ብለን እንመኛለን። ሆኖም ግን ይች ልጅ ስራ እየሰራች ነው ያለችው። ወይ ፊልም ሊሆን ይችላል ወይ ደግሞ እንደ ድሮ እኛ እኮ የኖርነው ኢትዮጵያ ውስጥ ነው። ምን ሆናችሁ ነው? ድሮ እኮ የሆነ ሂጃብ ክርስቲያን ሆነን ሂጃብ ተውሰን ከጎረቤት እንለብስ ነበረ። ሙስሊም ሆነው ደግሞ ነጠላ ይለብሳሉ። ይች ልጅ ምንም ማሳያ የለም፣ ምንም ማረጋገጫ የለም። ነጠላ ከመልበሷ ውጭ ምንም ያየነው ነገር የለም። ደግሞ ራሷም የተናገረችው ነገር የለም። ዝም ብላችሁ መታችሁ ብቻ ይሄ ሊሆን ይችላል የሚለውን ነገር አስባችሁ ነው ብሎ መናገር ትንሽ ይደብራል። በሰዎችም ላይፍ ላይ ተጽዕኖ ይፈጥራልና በሚወዷት የሚደነግጡም አሉ። የሚደሰቱም ቢኖሩ የሚደነግጡ ደግሞ በዛ ልክ ይኖራሉ። ምንም እንኳ የእሷ ቤተሰቦቿ ክርስቲያን የነበሩ እንደሆኑ ቢታወቅም ከጊዜ በኋላ ግን ወደ እስልምና እምነት እንደተቀየሩ የሚያሳይ ቢሆንም ዛሬ ደግሞ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሳለች የሚባለው ውሸት እንደሆነ ነው የሚታየኝ። ያየሁት ለፊልም ወይም ደግሞ ለሆነ ነገር ብቻ የሆነ ነገር ይኖራል፣ ግን እምነቷን ተቀይራለች የሚባለው እውነት ነው ብዬ አላምንበትም። እናንተ ደግሞ የተሰማችሁን ሀሳብ ኮሜንት አስቀምጡልኝ። ትናንት ወይም ደግሞ በቀደም በለቀኩት ቪዲዮ ላይ በሀና ቪዲዮ ላይ በጣም ነው ፈታ ያደረጋችሁኝ። አንዳንዶቻችሁ ልክ እንደ ባኞ ቤት ታመጠጠችው ወይ ትላላችሁ። አንዳንዶቻችሁ ደግሞ ኑሮ በዚህ ልክ እንደሷ ሰውነት ቢቀንስልን ትላላችሁ። አንዳንዶቻችሁ ደግሞ ከመንግስት ጋር ያላችሁን ጥላቻ ምን አለ እንደሷ ሰውነት ቢወርድልን። ብቻ ብዙ ነገር ፈታ እያደረጋችሁኝ ነበረ። አብራችሁ ስላላችሁ ስለምትሰጡኝ ፍቅር በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ባባይ